ግብጽ በኢትዮጵያ ጉሮሮ ላይ ቆማለች። አሁን ነገሩ ከምን ጊዜውም በላይ ከብዷል። ግብጽ ኢትዮጵያ ማንም ባላሰበውና ባልገመተው መልኩ ከባለች። የኢትዮጵያ ጎረቤቶች በአጠቃላይ ለግብጽ እጃቸውን የሰጡ ይመስላል። የካይሮ አካሄድ እጅግ ረቂቅና አደገኛ እየሆነ መጥቷል። በአፍሪካዊነቷ የምትታወቀውና የማትደራደረውን ኬንያንም ጭምር በእጇ ለማስገባት እየሰራች ነው። ግብጽ አሁን ምን ቀራት? ኤርትራንም የግሏ አድርጋለች። ሶማሊያንም ጠቅልላ ይዛለች። ሱዳንንም የግል ካረገች ቆይታለች። አሁን ደግሞ የኢትዮጵያ ቀኝ እጅና የቁልፍ ኢኮኖሚ አጋር የምትባለውን ጅቡቲንም ጭምር የግሏ አድርጋ በኢትዮጵያ ጉሮሮ ላይ ቆማለች። ወደብ ከፈለጋችሁ እኔን አናግሩኝ ያለች በአደባባይ ይዛተች ነው። ግብጽ እንዴት እንደ ልብ ተሰማት? በዛሬው ቪዲዮአችን ይህንን የጂኦፖለቲካ ሴራ በዝርዝር እንመለከተዋለን። ኢትዮጵያ ወደብ ከፈለገች ከኔ ጋር በህዳሴው ግድብ ዙሪያ ድርድር ማድረግ አለባት ስትል ፈርጠም ብላ ተናግራለች። ኢትዮጵያ በአባይ ውሃ አጠቃቀምና በህዳሴው ግድብ ላለፉት 10 ዓመታት የቆየውን ግትር አቋሟ የምታረግብ ከሆነ የቀይ ባህር መውጫ እንድታገኝ ለማመቻቸት ፍላጎት አለኝ ስትል ዘ ናሽናል የተሰኘው ጋዜጣ ከካይሮ ምንጮቹ ጠቅሶ ዘግቧል። በአቡዳቢ የሚታተመው ይህ ጋዜጣ እንደዘገበው ግብጽ በአፍሪካ ሀገራቶች ጋር በመተባበር ኢትዮጵያ አስተማማኝ የባህር በር እንድታገኝ ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። ይህ ሀሳብ ባለፈው ሳምንታት ለጠቅላይ ሚኒስትር አብይ አህመድ መድረሱም ተነግሯል። አዲስ የዲፕሎማሲያዊ ጥረት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበ ቢሆንም ፕሬዚዳንቱ ለህዳሴው ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለውን አለመግባባት ለመፍታት ፍላጎት እንዳላቸውም በይፋ መግለጻቸው ይታወቃል። ግብጽ ይህንን አማራጭ ያቀረበችው የውሃ ድርሻን ያስከብርልኛል በሚል እምነት እንደሆነ የተጠቀሰ ሲሆን ጉዳዩ በዋሽንግተን በኩልም ትኩረት ተሰጥቶት እየታየ እንደሚገኝ ዘገባው አመልክቷል። ይሁን እንጂ የግብጽ አካሄድ ብሔራዊ ማስጠንቀቂያ የታከለበት መሆኑ ዘገባው ጠቁሟል። ኢትዮጵያ የቀረበላትን አማራጭ ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ እና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በደቡብ ቀይ ባህር ያለውን የባህር ኃይል በመጠቀም ኢትዮጵያ እነዚህን ሀገራት ወደቦች እንዲጠቀም ጫና ልታደርግ እንደሚችል ተመልክቷል። ይህ ሁኔታ በቀጠናው ላይ ያለውን ፖለቲካዊ ውጥረት ወዴት ሊያመራ እንደሚችል አዲስ ጥያቄ አስነስቷል። ግብጽ የጅቡቲን ወደብ እንደማስፈራሪያ እንደምትጠቀመው በአደባባይ ያውቁልኝ ያለች ነው። ኬንያም ለግብጽ ገብራለች። የግብጽና የጅቡቲ ስምምነት ለኢትዮጵያ ከፍተኛ አደጋ የሚደቅን ነው። ወደብ ማግኘት ከፈለጋችሁ በህዳሴ ግድቡ እንስማማ ብላ ጥያቄ ማቅረቧም ከጅቡቲ ጋር የተስማማችውን ጥብቅ ስምምነት ስለምታውቀው ነው። እስከ አሜሪካ ድረስ ሄደችውም ጅቡቲን ተማምና ነው። ጅቡቲ ወደቧን ለግብጽ ለምን ሰጠች? ኢትዮጵያ እምነቷን ጅቡቲ ላይ ብቻ አልጣለችም። በሶማሊያም በኤርትራም ወደብ ትፈልጋለች። ይህን አቋሟን ያልወደደችው ጅቡቲ በኢትዮጵያ ተለዋዋጭ የማይጨበጥ አቋም ምክንያት ነው ብላ ክስ ያቀረበች ትገኛለች። ስለዚህ ኢትዮጵያን ለማስከፋትና የራሷን ጥቅም ድርሻ ለማስጠበቅ ከግብጽ ጋር መስማማትን እንደ ሁነኛ ዘዴ አድርጋ ተመልክተዋለች። የግብጽና የጅቡቲ ስምምነት ምን ያመለክታል? ጋዜጠኛና የማህበረሰብ ሳይንስ ተመራማሪ የሆነው መሐመድ ሲራጅ ከዓመታት በላይ ባካበረው ልምድ ይህንን ጉዳይ በጥልቀት መርምሮታል። በ2021 የጀመረውና በኤፕሪል 2025 የተጠናቀቀው ጥናቱ ይህን ስምምነት የኃይልና የደህንነት ኢኮኖሚያዊ ግንዛቤ ጦርነት አካል መሆኑን ያብራራል። ግብጽ በኢትዮጵያ ኢኮኖሚ ጀርባ አጥንት ላይ ጂኦፖለቲካዊ ኃይል መፍጠር ለምን አስፈለጋት? ይህ ስምምነት ጂኦፖለቲካዊና ከስትራቴጂያዊ አንጻር ሲታይ ትልቅ አደጋ አለው። ዋና ዋና ነጥቦች የሚከተሉት ናቸው። ግብጽ ለጅቡቲ የፀሐይና የንፋስ ኃይል ማመንጫ ፕሮጀክቶች በራሷ ወጪ ለማስገባት መወሰኗ ስልታዊ እርምጃ ነው። ዋናው ዓላማው ጅቡቲ ከኢትዮጵያ የሚገዛውን የኤሌክትሪክ ኃይል መጠን ለመቀነስ ወይም ሙሉ በሙሉ ነፃ እንድትወጣ ማድረግ ነው። ይህ በሁለቱ ሀገራት በኢትዮጵያና በጅቡቲ መካከል ያለውን ጠንካራ ግንኙነት መሰረት ይፈታተነዋል። ዶላ ላይ አቅራቢያ የተሰጠው 150 ሺህ ካሬ ሜትር መሬት ሌላው ስጋት ነው። ኢትዮጵያ ወደ ውጭ የምትወጣበትና የሚገባበት 95% ንግድ በር ላይ የግብጽ ሎጂስቲክ እግር እንዲኖር ያደርጋል። ይህ የንግድ ግንኙነት ለማመቻቸት የሚደረግ ቢመስልም በስትራቴጂካዊ የንግድ መስመር ላይ ቁጥጥር ስልጣን ወይም ስትራቴጂክ ሎኬሽን ኮንትሮል ለማግኘት ያለመ ነው። በጅቡቲ የሚገኘውን የሀሰን ጉሌድ ስታዲየም የማልማት ስምምነት ለወጣቶችና ለስፖርቱ ማህበረሰብ ቀልብ ለመሳብ የታሰበ ነው። የግብጽን ገጽታ ለጅቡቲ ህዝብ ዘንድ ለማሳደግና ተቀባይነት ለማግኘት የሚደረግ የስነ ልቦና ስራም ነው። የመሐመድ ሲራጅ ጥናት እንደሚያሳየው ይህ ስምምነት በቀላል የሆነ የንግድ ስምምነት አይደለም። በታላቁ ህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለውን ጂኦፖለቲካዊ ፉክክር በቀጠናዊ የደህንነትና የኢኮኖሚያዊ ጥገኝነት መዋቅር ውስጥ የመስረግ ስሌታዊ እርምጃ ነው። ግብጽ በጅቡቲ ያደረገችው እንቅስቃሴ በኢትዮጵያ በኩል አፋጣኝና ስልታዊ ምላሾችን ይጠይቃል። ዋና ዋናዎቹ መፍትሄዎች፣ አንደኛ የሎጂስቲክ ጥገኝነትን መቀነስ። የኢትዮጵያ የውጭና የገቢ ንግድ ከ90% በላይ በጅቡቲ ላይ መመስረቱ ለደህንነት ስጋት ዋነኛው ምክንያት ነው። የወደብ አማራጮችን በፍጥነት ማብዛትም ወሳኝ ነው። የበርበራ ሶማሌላንድ ወደብንም የመጠቀም ስምምነት በሙሉ አቅም ወደ ተግባር መለወጥና የመሰረተ ልማቶችንም ማጠናቀቅ ያስፈልጋል። የደቡባዊ ኮሪደርንም መጠቀም ከኬንያ ጋር ያለውን ግንኙነት በማጠናከር የላሙ ኮሪደር ወይም የላሙ ፖርት እንደ አማራጭ መጠቀም። ይህ የሎጂስቲክ ወጪን ከፍ ሊያደርግ ቢችልም የደህንነት አማራጭ በመሆኑ በጂኦፖለቲካዊ ቀውሶች ጊዜ የኢትዮጵያ ንግድ እንዳይፈታተን ያደርጋል። የኃይል ኤክስፖርት ገበያን ማብዛት ከሱዳን፣ ኬንያ፣ ታንዛኒያ እና ሌሎች የምስራቅ አፍሪካ ሀገራቶች ጋር ያለውን የኃይል ኤክስፖርት አውታር ወይም ኢንተርኮኔክሽን ማስፋፋት።
በቤት ውስጥ ያለውን የኃይል አቅርቦት ጥራትና አቅም ማሳደግ እንዲሁም የሀገር ውስጥ ኢንዱስትሪ ፍላጎትን በመጨመር በውጭ ገበያ ላይ ያለውን ጥገኝነት መቀነስ ያስፈልጋል። ኢትዮጵያ በቀይ ባህር ላይ የምታደርገውን የወደብ ፍለጋ ጥረት የክልሉን የጋራ ብልጽግና ለማሳካት እንደሆነ በትክክለኛው ትረካ መገንባትና ለዓለም አቀፉ ማህበረሰብ ማስረዳት አለባት። ስጦታ በነፃ አይመጣም እንደሚባለው ግብጽ ለጅቡቲ የምትሰጠው ዛሬ እፎይታ ቢመስልም ነገ ግን ዋጋ እንደሚያስከፍላት ማሳየትም ያስፈልጋል። ግብጽ በጅቡቲ ብቻ አላቆመችም፣ የኢትዮጵያን ጎረቤት ኬንያንም አቆብላለች። የግብጽ የውጭ ጉዳይ ሚኒስቴር በቅርቡ ናይሮቢ ድረስ በመጓዝ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ለመገንባት ካሰበች የገንዘብ ድጋፍ ለማድረግ ግብጽ ዝግጁ መሆኗን ገልጸዋል። ይህ ግልጽ የሆነ ከፋፍሎ የመግዛት ስልት ነው። ነገር ግን አሁን የግብጽ ባለስልጣናት ወደ ናይሮቢ ተጉዞ ያቀረቧቸውን የአብረን እንስራ ወይም ወደብ እናገናኝና ግድብ እንገነባላቸዋለን ማባቢያዎች ኬንያ ይህንን የናይል ኮሚሽን ስምምነት እንድታጸድቅና ፈራሚ ሀገራትን ለመከፋፈል የታለመ ዲፕሎማሲያዊ ሴራ መሆኑ በግልጽ እየታየ ነው። በመጨረሻም የመሐመድ ሲራጅ አባባል እዚህ ጋ ይሰራል። የመሪ የመጀመሪያ ግዴታው ግንዛቤን ከእውነታ ጋር ማስተካከል ነው። ኢትዮጵያ በጎረቤቶቿ ላይ ያላትን የኢኮኖሚና የደህንነት ጥገኝነት መቀነሱ የግብጽን ስትራቴጂካዊ ተጽዕኖ በአንዴ ባይሰብረውም ኢትዮጵያን የራስ አቅም መገንባትን ያጠናክራል። ትክክለኛው ምላሽ የሌላውን እርምጃ ከመከልከል ይልቅ የኢትዮጵያን አቋም የማይናወጥ ማድረግና የራስን የቤት ስራ መስራት ነው።